የተከበራችሁ የምክር ቤት አባላት ካነሳችኋቸው ነጥቦች አንፃር አስተያየት ለመስጠት ሞክራለሁኝ። የመጀመሪያው ይሄ በተለይ ከኑሮ ውድነት ጋር የተያያዙ የተነሱ ጉዳዮችን በሚመለከት በሁሉም ክፍለ ከተማ ደረጃ ይነሳል ብለን እንገምታለን። ጥያቄውም ተገቢ ነው። የመንግስታችንም ትኩረት ነው። የከተማ አስተዳደራችንም በዚህ ጉዳይ ላይ መሰረታዊ የሆነ ለውጥ ለማምጣት በዘላቂነትም በአጭር ጊዜም ሊፈቱ የሚገባቸውን ጉዳዮች ለይቶ ከመስራት አንፃር የተከናወኑ ስራዎች አሉ። እንዲያም ሆኖ ያው ዓለም አቀፋዊ ገጽታ ባላቸው ጉዳዮች ላይ ደግሞ በተወሰነ ደረጃ አሁንም መፍትሄ የሚፈልጉ ጉዳዮች ይኖራሉ። በህብረተሰባችን ውስጥ የተነሱ ጉዳዮች ከኑሮ ውድነት ጋር ከግብይት ጋር በገበያ ማዕከላት ላይ ባሉ ሁኔታዎች ላይ በውድ ገበያ በማህበራት በመሳሰሉት የተነሱትን ጉዳዮች ስንመለከት ጥያቄዎቹ ትክክል ናቸው፣ ይነሳሉ በየአካባቢው። ምክንያቶቹን ብቻ አንስተን ቀጣይ በሚኖረን ኢንተርቬንሽን እንዴት ነው ችግሮችን ለመፍታት እየታሰበ ያለው የሚለው የምክር ቤት አባላት ጥያቄ ተገቢ ይመስለኛል። በሱ ላይ አስተያየት እሰጣለሁ። የመጀመሪያው ጉዳይ ከኑሮ ውድነት አንፃር በተለይ በዚህ ዓመት ከሰብል ምርት ከግብርና ምርት አኳያ ምንም አይነት እጥረት እንዳያጋጥም የመጀመሪያው ጉዳይ አቅርቦቱን ከፍ ማድረግ የሚል ግልጽ አቅጣጫ ይዘን ነው ላለፉት 9 ወራት ስራዎች ሲሰሩ የቆዩት። ይህንን ለማድረግ ምንድነው የተከተልነው አቅጣጫ የሚለውን ነገር በደንብ ማጤን ይፈልጋል። የመጀመሪያው ማህበራት ያላቸውን ካፒታል የሰብል ምርት እንዲይዙበት እናድርግ። ሁለተኛ ያቋቋምነው የንግድ ስራዎች ድርጅት የሚያስፈልገውን ሀብት መድቦ በወቅቱ ግዢ በመፈጸም ስቶክ ላይ ምርት ሊኖረው ይገባል። ይሄ በየጊዜው የሚኖረውን ጭማሪ በሚቀንስ መንገድ አንጻራዊ ቅናሽ ባለው መንገድ ለህብረተሰቡ እንዲያቀርብ፣ ማህበራት ደግሞ ቫልዩ ጨምረው እንዲያቀርቡ የሚል አቅጣጫ አስቀምጠን ስንሰራ ቆይተናል። በተመሳሳይ ሁኔታ የእሁድ ገበያ ወደ 216 የእሁድ ገበያዎች አሉን። እነዚህ የእሁድ ገበያዎች እሁድ ገበያ መባላቸውን ብቻ ሳይሆን የሚይዙትን የምርት አይነትና የምርት መጠን፣ የምርት ጥራት እንደዚሁም ደግሞ የስታንዳርዳቸውን ማሟላታቸውን መመዘኛዎች አሉን፣ መስፈርቶች አሉን። የአሰራር ስርዓት ተዘርግቶላቸው ነው የሚመሩት። በአንድ እሁድ ገበያ ሊኖር የሚገባው የምርት አይነትና እየተሸጠ ያለበትን የዋጋ ሁኔታ ምንድነው የሚመስለው የሚለው ክትትል የሚደረግበት የግብረ ኃይል አደረጃጀት አለ። በዚህ አደረጃጀት ቸክ እየተደረገ ቆይቷል። እንግዲህ የተከበራችሁ የምክር ቤት አባላት እንዳነሳችሁት በአንዳንድ ኪስ ቦታዎች ላይ የምርት ጥራት ችግር እንደዚሁም ደግሞ የዋጋ ያለመለጠፍ አንዳንድ ጊዜም አመራሩ ሲኖር ዋጋውን የመለጠፍ አመራር እዛ አካባቢ በሚጠፋበት ጊዜ መልሶ እንደገና በዋጋ ጨምሮ የመሸጥ ሁኔታዎች በክትትላችን አጋጥመዋል። ስፋት የላቸውም። ነገር ግን ደግሞ ይሄም ቢሆን መንግስት ቦታውን ለሽያጭ ተጠቀሙ ብሎ በሚያዘጋጅበት ጊዜ ከነፃ ገበያው በአንጻራዊነት ቅናሽ ባለው ዋጋ እንዲሸጥባቸው ነው እነዚህ ቦታ የተፈቀዱት። ከዚህ አኳያ በሚኖረው ክትትልና ድጋፍ የምናያቸው ምልክቶች ስለነበሩ በየወቅቱ ለማረም ጥረት ተደርጓል። አሁንም የተከሰተባቸው ኢንሲደንቶች ካሉ እነሱን ወስደን ማስተካከል ይኖርብናል ብዬ አስባለሁ። ምክንያቱም የእሁድ ገበያ ብለን ዝም ብለን ስንከፍተው ቦታውን ለዚህ ዴዲኬት ስናደርግ ክፍት ስናደርግ ከነፃ ገበያው በአንጻራዊነት ቅናሽ አድርገው ዋጋ ለጥፈው በዚያ ዋጋ እንዲሸጡ ስናደርግ ምክንያት አለው። አንዳንድ ጊዜ የእግረኛ መንቀሳቀሻ ጭምርንም ኮምፕሮማይዝ የምናደርግበት ሁኔታ እንዲፈጠር ያደረገው ነዋሪው በቅርብ በአካባቢው ብዙ የትራንስፖርት ዋጋ ሳያወጣ ገዝቶ እንዲጠቀም ከማድረግ አይን መሆኑ ይታወቃል። ይህንን ከማድረግ አንፃር የምናያቸው ጉለቶች ስፋት ባይኖራቸውም በየኪስ ቦታዎቹ እንደዚህ አይነት ምልክቶችን ከዚህ በኋላም በሚኖረን የስራ ስምሪት የክፍለ ከተማም የወረዳ መዋቅራችንም ከኑሮ ውድነት አኳያ በጥብቅ ዲሲፕሊን እንዲመራ ማድረግ ስላለብን ቦታዎችን ለይተን ጣልቃ ገብተን የምናይበት ሁኔታ ይኖራል ብዬ አስባለሁ። ነገር ግን በአጠቃላይ ከኑሮ ውድነት አኳያ ወስደን ስናይ አዲስ አበባ ኑሮ ውድነትን ለመከላከል የግድ የሰብል ዋጋ ወይም ደግሞ የፋብሪካ ምርት ዋጋ
ጭማሪ ብቻ ተደርጎ ተነጥሎ መታየት አለበት ብለን አናምንም። የአዲስ አበባ ከተማ ከኑሮ ውድነትን ለመቀነስ እየሰራ ያላቸው ስራዎች አሉ። ለምሳሌ የፐብሊክ ትራንስፖርት አቅርቦት ለኑሮ ውድነት ጫና አንድ መፍትሄ ነው። የቤት አቅርቦት ለኑሮ ውድነት ጫና አንድ መፍትሄ ነው። በተመሳሳይ ሁኔታ የስራ ዕድል ፈጠራ ለኑሮ ውድነት ጫና ሌላኛው መፍትሄ ነው። እንደዚሁም የምገባ ማዕከላት የተማሪዎች ምገባ የምንላቸው ከአጭር ጊዜ አኳያም ትልልቅ መፍትሄ ሰጪዎች ናቸው እና አዲስ አበባ ከሌላው ለየት ባለ መንገድ ትልቅ ኢንቨስትመንት ትልቅ ሀብት መድባ እየሰራች ያለችው በህብረተሰብ ውስጥ የሚነሱ የኑሮ ውድነት ምሬትን ሊቀንሱ በሚችሉ ስራዎች ላይ ተጨማሪ ኢንቨስትመንት ያስፈልጋል ብለን ተጨማሪ ኢንቨስትመንቱን ደግሞ በካፒታል ፕሮጀክት ውስጥ ትልቁን ሀብት በመመደብ የፐብሊክ ትራንስፖርት ግዢ በመፈጸም ሰፋ ያለ ቁጥር ያላቸው አውቶቡሶች የፐብሊክ ትራንስፖርት አገልግሎት እንዲሰጡ ማድረግ ችለናል። የህብረተሰቡን በማሳተፍ በበጎ ፍቃድ አገልግሎት ብዙ ቤቶችን በመገንባት በተለይ ዝቅተኛ ገቢ ያላቸው ራሳቸው ቤታቸውን ጠግነው መኖር የማይችሉ የቤት እድሳት የማከናወን ስራ ተሰርተዋል። እንደዚሁም በሎው ኮስት የምንሰራቸው ቤቶች ከኑሮ ውድነት ጫና አኳያ የቅድሚያ የሚሰጣቸውን ጭምር እየለዩ በመስጠት ችግር ለመፍታት ጥረት እየተደረገ ነው ያለው። ከስራ ዕድል ፈጠራ አኳያም ሰፋ ያለ ቁጥር ያለው የስራ ዕድል በመፍጠር ሰው የገቢ አቅሙ ከፍ ካለ ቢያንስ መሰረታዊ የሆኑ ሸቀጦችን ገዝቶ የሚጠቀምበትን እድል መፍጠር ይቻላል በሚል በእነዚህ ስራዎች የከተማ አስተዳደራችን ልዩ ኢንተርቬንሽን በማድረግ እየሰራ ያለበትን ሁኔታ በግምት ውስጥ ማስገባት ጠቃሚ ነው ብዬ አስባለሁ። ከዛ ባሻገር ከእሁድ ገበያ ውጪ በገበያ ማዕከላት ምርት እንዲኖር ምርት እንዲከማች አርሶ አደሮች በነፃ ቦታውን ወስደው እንዲጠቀሙበት የተከበራቸው የምክር ቤት አባላት በኮልፌ፣ በንፋስ ስልክ፣ በአቃቂ፣ በለሚኩራ እነዚህን የግብይት ማዕከላት ወደፊትም በክትትላችን በድጋፋችን የምናረጋግጠው ምርት አላቸው ወይ፣ ለተጠቃሚ እያቀረቡ ነው ወይ፣ የሚሸጡበት ዋጋ ፍትሃዊ ነው ወይ የሚሉትን ጉዳዮች ጨምሮ ክትትል እያደረግን የህብረተሰባችንን ምሬት መቀነስና የኑሮ ውድነት ጫናውን በተወሰነ ደረጃ ማሻሻል የምንችልበት ሁኔታ መፍጠር ይገባል ብዬ አስባለሁ። አዲስ አበባ ከንግድ ቁጥጥር ስራ አኳያ መሰረታዊ የሆነ ችግር ባይኖርም አሁንም ቢሆን አልፎ አልፎ የሚስተዋሉ የምርት መደበቆች በተወሰነ ደረጃም የኮንትሮባንድ እንቅስቃሴዎች ሊኖሩ ይችላሉ በሚል ግብረ ኃይሉ በዙሪያው ካሉ ከተሞች ጭምር ተቀናጅቶ እንደ አንድ የግብረ ኃይል አባል በሰላምና ጸጥታ የሚመራ አደረጃጀት ያለው በየጊዜው በጋራ እየተገመገመ እየተመራ የሄደበትን ሁኔታ ማስታወስ ያስፈልጋል። ይህም ሆኖ በተለይ የፋብሪካ ምርቶች አቅርቦት ጋር በተያያዘ በተወሰነ ደረጃ አዲስ አበባ ከሚፈልገው ኮታ አኳያ በተወሰነ ደረጃ እጥረት እንኳ ቢኖር ያለውን በፍትሃዊነት ተደራሽ ለማድረግ እየተሰራ ነው ያለው። የዘይት ዋጋ መናር በቅርብ ጊዜ ትንሽ መሰረታዊ የሆነ ችግር ሆኖ አጋጥሞናል። ይህንን ለመፍታት እንደ ሀገር እየተሰራ ነው ያለው። ምክንያቶቹ ይታወቃሉ። ከነዳጅ ከውጭ የሚመጣ ምርት እንደመሆኑ በዓለም አቀፋዊ ጫናውም እንዳለ ታሳቢ ማድረግ ያስፈልጋል። ያም ሆኖ ግን በልዩ ሁኔታ እየተሰራበት ያለ ስለሆነ ወደፊት መሻሻሎች ይኖራሉ ብለን እናስባለን። በአዲስ አበባ ከተማ ደረጃ ግን የመጀመሪያው ስራችን የማህበራትንም ንግድ ስራዎችንም ነፃ ገበያውንም የገበያ ማዕከላትንም የእሁድ ገበያንም የመሰረተ ልማት ላይ በትራንስፖርት በቤት የምንሰራቸው ስራዎች ሁሉ ለኑሮ ጫና መቀነስ አዎንታዊ ድርሻ አላቸው ብለን በዚህ ላይ ሰፊ ስራ እየተሰራ መሆኑን ታሳቢ ማድረግ ያስፈልጋል። የምርት ዝውውር ችግር እንዳይኖር አዲስ አበባ ኬላ የሌላት ከተማ ነች። በየትኛው መንገድ ምርት እንዲገባ ነገር ግን ደግሞ ወደ ውጭ የሚወጣ ኮንትሮባንድ ካለ በኮንትሮባንድ መልክ የሚወጣ ምርት ካለ ይህንን ቁጥጥር ለማድረግ የሚያስችል ስርዓት ተዘርግቶ እየተሰራ ነው ያለው። ላለፉት 9 ወራት የሰብል ምርት አንጻራዊ በሆነ መንገድ የተሻለ የተረጋጋ ገበያ እንዲኖር አስችሏል። ከምንም በላይ ደግሞ የከተማ አስተዳደራችን የአቅርቦት ጉዳይ ማሻሻል አለብን ብለን አሁንም በከተማ ግብርና በተወሰኑ መሀል ላይ የነበሩ ውጣ ወረዶች ነበሩ። እነሱን አርመን አስተካክለን ፈረቃ ያለው የምርት አቅርቦት እንዲኖር የሚያስችል ስርዓት ተዘርግቷል። በእንስሳት ውጤቶች በዶሮ በእንቁላል የነበሩ የዋጋ ትንሽ ከፍ የማድረግ ጉዳዮችን ለማስተካከል ስራ እየተሰራ ነው ያለው። በቀጣይ ጊዜ ብዙዎቹን ነገሮች የምናስተካክላቸው እንደሆኑ ታሳቢ ማድረግ ያስፈልጋል። ይህን እያገዘ ያለው ቅድም ክብርት ወይዘሮ ልዕልቲ እንዳነሳቸው የማህበራት ሪፎርምን በሚመለከት የተከበራቸው የምክር ቤት አባላት በየአካባቢው ያሉ ማህበራትን
የከተማ አስተዳደራችን ግልጽ አቅጣጫ ብቻ አይደለም የህግ ማዕቀፍ አዘጋጅቶ 2 ደንቦችን አጽድቆ ነው ወደ ስራ እንዲገባ የተደረገው። እነዚህ 2 ደንቦች አንደኛው የአሰራርና የአደረጃጀት ስራቸውን የሚመሩበት እንዴት መመራት እንዳለባቸው የሚደነግግ ደንብ አጽድቀናል። ሁለተኛ የግዥ የፋይናንስ ስርዓታቸው እንዴት መመራት እንዳለበት ደንብ ጸድቆ ወደ ስራ ተገብቷል። በዚህ አማካኝነት መሻሻል ጀምረዋል። ሪፎርም ያው ረጅም ጊዜ ሊወስድ ይችላል። የኦዲት የንብረት አያያዛቸው ሀብታቸው በትክክለኛው መንገድ ኦዲት እየተደረገ ለአባሎቻቸው ብሎም ለህብረተሰቡ ምርት የሚያቀርቡበትን ሁኔታ ለማሻሻል ሰፊ ስራ እየተሰራ ነው ያለው። አሁንም የጨረስነው ስራ ስላልሆነ ቀጣይ መስራት አለብን ብለን ነው የምናስበው። በተለይም ቫልዩ አዲሽን ላይ እንዲሰሩ ምርት ማቅረብ ብቻ ሳይሆን አንዳንዶቹ የተሻሉ ማህበራት ያገኙትን ምርት ወደ ተሻለ ነገር ቀይረው ለህብረተሰቡ የሚያቀርቡበት ሁኔታ የተጀመሩ ስራዎች አሉ። አንዳንዶቹ ደግሞ ያላቸውን ሀብት አሻሽለው ከዚህ በፊት በክራይ በመሳሰሉት ይገኝ የነበረውን መጠነኛ ገንዘብ አሁን ራሳቸው ይዘው ማስተዳደር ሲጀምሩ በ300 በ400 እጥፍ ከፍ ብሎ ገቢ የማግኘት እድላቸውን ከፍ እያለ ነው። የአዲስ አበባ ከተማ አስተዳደርም ከድጎማ ወጥተው ራሳቸውን ችለው እንዲመሩ ከማድረግ አንጻር በጥብቅ ዲሲፕሊን በሪፎርም እየተገመገመ እየተመራ ነው ያለው። እነዚህን ምናልባት የተከበራቸው የምክር ቤት አባላት ያነሳችኋቸው በተለያዩ ቦታዎች ላይ ያሉ ጉድለቶች ካሉ እነሱንም ለቅመን ፈትሸን አመራር መስጠት ይፈልጋል። እኛም የምናልፋቸው ጉዳዮች አይደሉም። ምክንያቱም በአንድ በኩል የህዝብ ሀብት በአግባቡ መስተዳደር አለበት። በሌላ መንገድ ደግሞ ቀላል ሚና አይደለም ያላቸው በኑሮ ውድነት ላይ ያስከተሉት ያላቸው አቅርቦት የራሳቸው ሀብት በተለይ ለአባላቶቻቸው እንዴት ማድረስ እንዳለባቸው መሰረታዊ ሸቀጦችን እንዴት ማዳረስ እንዳለባቸው በቴክኖሎጂ የተደገፈ ቁጥጥር የሚደረግበትን ስርዓት እየፈተሹ መምራት ይፈልጋል። ኮንሰርኑ ትክክል ነው። ለማረም ግን ምቹ ሁኔታ አለ። የህግ ማዕቀፍ ተዘጋጅቶ ወደ ስራ ተገብቷል። ብዙዎቹን የሪፎርም ስራዎች እስካሁን በመጣንበት ሂደት ውጤታማ ነው። ቀጣዩ ጊዜ ደግሞ ዴሊቨሪ ነው። ምን ያክል ምርት ለህብረተሰቡ በሚገባ እያቀረቡ ናቸው፣ እየሸጡ ናቸው፣ ማህበራቶቹ ለአባሎቻቸው ተጠቃሚነት የሚተጉ ናቸው ወይ፣ ኦዲት ያስደርጋሉ ወይ የሚሉትን እየፈተሹ አመራር መስጠትን ይጠይቃል። በየትኛውም መንገድ የኛ አቅም ውስንነትም ቢኖር ሀብታቸው ለብክነት እንዲጋለጥ አንፈቅድም። ይሄ ደግሞ የከተማ አስተዳደሩ የማህበራት ኮሚሽኑ ብቻ ሳይሆን ከተማ አስተዳደሩ ላይ ያለው ከፍተኛ አመራርም ለጉዳዩ አጽንኦት ሰጥቶት አመራር እየተሰጠበት እንደሆነ በዚህ አጋጣሚ ለማንሳት ነው። በበዓል ሰሞን አካባቢም እነዚህ ምናልባት በቅርብ ያያችኋቸው ነው። አሁን የስጋ አቅርቦትን በ239 አካባቢ የስጋ መሸጫ ሱቆች እጅግ በጣም በዝቅተኛ ዋጋ ለህብረተሰቡ ያቀረቡበት ሁኔታ እናያለን። ይሄ እንዲቀጥል ያስፈልጋል፣ ዘላቂ ሆኖ እንዲቀጥል ያስፈልጋል። ይህንን ለማድረግ በበዓል ብቻ የምናደርገው ሳይሆን ምናልባት የዋጋ መደመር መቀነስም መጨመር መቀነስም ባህሪ ሊኖረው ይችላል። ግን ሄዶ እነዚህን የማህበራት ሱቆች፣ ስጋ ቤቶች ዝቅተኛ ገቢ ያላቸው ህብረተሰብ ክፍሎች የሚጠቀሙባቸው ስለሆነ እንዳይቆራረጥ ለማድረግ የሚያስችል ስርዓት መዘርጋት ይፈልጋል። ይህንን የምናደርግበት ሁኔታ እንደሚኖር ታሳቢ ማድረግ ያስፈልጋል። ሌላኛው ምናልባት ከኮሪደር ልማት አኳያ ተወሰነ ሀሳብ መስጠት ያስፈልጋል። በተለይም የተከበራቸው የምክር ቤት አባላት ያነሳችሁት የኮሪደር ዴቨሎፕመንቱ በህብረተሰቡ ውስጥ እየፈጠረ ያለውን ስሜት አዳምጣችኋል። በዚህ ምክር ቤትም ምን አይነት ስሜት እንዳለ ሪፍሌክት ተደርጓል። ትክክለኛ ገጽታ ነው ብዬ አምናለሁ። የኮሪደር ዴቨሎፕመንቱን በዘላቂነት ወይም ደግሞ በኢንዴፕዝ አይተን በጥልቀት አይተን ስንረዳው የበለጠ ፋይዳውን እየተገነዘብን እንሄዳለን ብዬ አስባለሁ። አሁን በምናያቸው ነገሮች ላይ ብቻ የሚለካ አይደለም። የኮሪደር ዴቨሎፕመንቱ ጥልቅ ኮንሴፕት ያለው ነው። ጥልቅ ኮንሴፕቱ ከከተማ ፈጠራ ጋር አኳያ ልናየው የሚገባ ነው ብዬ አስባለሁ። በዛ መንገድም እየተሰራ ነው ያለው፣ እየተመራም ነው ያለው። ይህንን ከማድረግ አንጻር ግን ቀላል አይደለም ኢንቨስትመንቱ። የተደራሽነት ጉዳይ፣ የፍትሃዊነት ጉዳይ እንዲሁ የሀብትን የማከፋፈል ጉዳይ ተደርጎ ሊወሰድ የሚገባ ነው ብዬ አላስብም። የኮሪደር ዴቨሎፕመንቱ በአንድ በኩል ከተማ መልሶ የማልማት ጉዳይ ስለሆነ፣ በሌላ መንገድ ደግሞ ተወዳዳሪ ከተማን የመፍጠር ስታንዳርዳይዝድ የሆነ የመሰረተ ልማት አቅርቦት
ስታንዳርዳይዝድ የሆነ የመንገድ፣ የመብራት፣ የውሃ፣ የስልክ መስመሮችን ዘለቄታዊነት ታሳቢ ያደረጉ ስራዎች፣ ዘለቄታዊነት ያላቸው የፐብሊክ ስፔስ ፈጠራ ጉዳዮች፣ ዘለቄታዊነት ያላቸው የግብይት ማዕከላት የመገንባት ጉዳዮች፣ ዘለቄታዊነት ያላቸው ኮምፓክት የሆነ የከተማ ዴቨሎፕመንት ሊያመጣ የሚችል የአፓርትመንት ግንባታዎችና የግብይት ማዕከላት፣ የጤና እና የስፖርት እንደዚሁም ሁሉን አቀፍ የሆኑ ስራዎች የሚሰራበት ፕሮጀክት በመሆኑ ምክንያት የሚጠይቀው ኢንቨስትመንት ቀላል አይደለም። የከተማ ያለውን ሀብት 71%ን ለካፒታል ፕሮጀክት ሲያውል በኮሪደር ዴቨሎፕመንት ላይ የምንከፍለው ካሳ፣ ለመሰረተ ልማት የምናወጣው ወጪ፣ በአጠቃላይ ለግንባታ ስራ የምናወጣው ወጪ የሚጠይቀን ሀብት ከፍተኛ ነው። ይሄ ከከተማ አስተዳደራችን ከማንም ድጎማ የተገኘ ሀብት አይደለም። ከከተማ አስተዳደሩ ከሚሰበሰብ ሀብት ነው ኢንቨስት እየተደረገ ያለው። ከዚህ አኳያ በቀጣይ ምንድነው የታሰበው የሚለው ኮሪደር ዴቨሎፕመንቱ ኮንሴፕቱ ይቀጥላል፣ ስራውም ይቀጥላል። ነገር ግን እንዲሁ ስናስቀጥል ከኋላ ታሪካችን እየተማር የምናስተካከላቸውን እያስተካከልን የሚነድበት ሁኔታ ስለሚኖር አንዱን ጀምረን ሳንጨርስ ሌላኛው ላይ የመጀመር ጉዳይን አናስቀድምም። በዚያ ኮንሴፕት መረዳት ያስፈልጋል። ሁለተኛ ቅድመ ዝግጅት ይፈልጋል። ብዙ ቤት ማልማትን ይጠይቃል። መሰረተ ልማት የተሟላለት ቤት ማቅረብን ይጠይቃል። የራሱን የቻለ ዝርዝር የሎካል ዴቨሎፕመንት ፕላን እና የአርበን ዲዛይን ኔበርሁድ ዲዛይን መሰራት አለበት። እነዚህ መሰራታቸው ብቻ ሳይሆን ይህንን ለመስራት የሚያስችል የሀብት አቅም ይጠይቃል። የምንፈልገውን ካሳ ለመክፈል የሚያስችል ዝርዝር ጥናቶች ሲያልቁ እነዚህ ስራዎች መቀጠል መቻል አለባቸው። ኮሪደር ከዚህ በኋላ ብናቆመውም ያለው ዲማንድ ከፍተኛ ነው። ዲማንዱ ብቻ ሳይሆን ምንስ ልንሰራ እንችላለን? ከተማን መፍጠር የሚያስችል እድል ካለ ከዚህ በላይ የተሳካ ስራ ሊመጣ አይችልም። ይህንን ለማከናወን ግን ቅድመ ዝግጅት ያስፈልጋልና በየአካባቢው ለተነሱ ጥያቄዎች በዚህ ቀን የሚል ሳይሆን የከተማ አስተዳደራችን ያለውን ሀብት አጣጥሞ ዝግጅቱን በሚያጠናቅቅበት ጊዜ ቤት አልምቶ ለሚነሱ ሰዎች መፍትሄ በምንሰጥበት ሁኔታ ላይ በዚያ ደረጃ ስንደርስ የሚያስፈልገው መሰረተ ልማት የተሟላለት የቤት አቅርቦት መኖሩን ስናረጋግጥ እንደዚሁም የሚያስፈልገውን ሀብት መመደባችንን ማግኘታችንን መሰብሰባችንን ስናረጋግጥ ፕላን አድርገን ዲዛይን አድርገን ያንን ዲዛይን በካቢኔ ውይይት አድርገን አጽድቀን ወደ ስራ የምንገባበት ሁኔታ የሚቀጥል ነው የሚሆነው። ያን ለማድረግ ግን ዝግጅት እንደሚያስፈልግ ታሳቢ ማድረግ ያስፈልጋል። በዚህኛው አሁን በምንሰራው ኮሪደር በስምንቱም ኮሪደሮች እየተሰሩ ያሉ ስራዎች ምናልባት የካዛንቺስ በባህሪው ሪዴቨሎፕመንት ስለሆነ ሙሉ የማልማት ጉዳይ ስለሆነ ሰፋ ባለ መንገድ በቅርብ የተመረቀ ፕሮጀክት ነው። ይሄ ግዙፍ ነው። ይህን ግዙፍ ፕሮጀክት የበለጠ ግዝፈቱን የምንረዳው ከተወሰነ ዓመት በኋላ እዛ አካባቢ የምናለማው መሰረተ ልማት በተሟላ መንገድ ሲያልቅ ምን ያክል ግዙፍ ከተማ እየተፈጠረ እንደሆነ ማየት ይቻላል። ምናልባት ቀደም ሲል የነበረውን ካዛንቺስ 2፣ 3፣ 4 ብቻ ሳይሆን በብዙ እጥፍ ብዙ ሰዎችን አኮሞዴት የሚያደርግ የሃውሲንግ ዴቨሎፕመንት እና ሌሎች የግብይት ማዕከላትን ጨምሮ የሚያለማ አካባቢ ስለሆነ ያኔ የምንረዳበት ሁኔታ እየሰፋ ይሄዳል። ህብረተሰቡም በሚገባ እየተገነዘበው የሚሄድበት እድል እያደገ ይሄዳል ብዬ አስባለሁ። እንግዲህ በዝርዝር በእነዚህ የኮሪደር ዴቨሎፕመንት ጉዳዮች አልሄድባቸው፣ ምክንያቱም እያንዳንዱ የምክር ቤት አባል በየአካባቢው የሚከናወኑ ስራዎችን የሚያይበት ሁኔታ ስላለ ዋናውና ትልቁ መሰረታዊ ጉዳይ እንዴት ነው ቀጣይ እየታሰበው የሚለውን ከመመለስ አይን አሁን ባልኩት መንገድ በቂ ዝግጅት እያደረግን ከህብረተሰባችን ጋር እየመከርን ቀጣዩን ስራ የምናስቀጥልበት ሁኔታ እንደሚኖር ታሳቢ ማድረግ ያስፈልጋል። የሚጠይቀውን ኢንቨስትመንትና ካፒታል ግን እንደ የተሰራውን ስራ በዝርዝር ለማንሳት ካለው ጊዜ አኳያ የሚበቃ ስላልሆነ በዚሁ ጨርሳለሁ። አመሰግናለሁ። አመሰግናለሁ። ክብርት ከንቲባ ተቃል አመሰግናለሁ። የተከበሩ አፈ ጉባኤ